ሰላም ጤና ይስጥልኝ ውድ የቻናል ተከታታዮች በያላችሁ በሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ ደግሞ ፀጉሬን ከመታጠቢያ በፊት ፀጉሬ እንዳይበጣጠስብኝ የምጠቀመውን ቅባቶች አሳያችኋለሁ። እንዴት እንደሚቀባ እና የቅባቱን አይነቶችም አሳያችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ የምትለዋን ቀይዋን በመጫን እንዲሁም የደውል ምልክቷን በመንካት ቤተሰብ ይሁኑ። በየጊዜው የሚለቃቸው ቪዲዮዎች እንደርሳችሁ፣ ነባሮቹ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ እላለሁኝ። አሁን ቅባቱ ወደ ማዘጋጀት ሄዳለሁ። እንግዲህ አሁን ለፀጉር የሚያስፈልጉኝ ቅባቶች እዚህ ጋር አዘጋጅቼዋለሁ። ከዛ ይሄንን አንድ ላይ አድርጌ ሞቅ አደርገዋለሁ ማለት ነው። የማሞቀው እሳት ላይ አድርጌ ሳይሆን በሞቀ ውሃ አድርጌ ነው፣ ወይም ደግሞ በማይክሮን ሳይሆን በሙቅ ውሃ ነው የማሞቀው ማለት ነው። ያ ኮኮናት ኦይል ይህንን አንድ አነስ ያለች ማንኪያ እጠቀማለሁ። እንዲሁም ካስትሮ ኦይልን እንትን እላለሁ ማለት ነው። ይሄም ብዙ አልጠቀምም ማለት ብዙ አላደርግም። ያው ዘይቱ እንደምታውቁት ትንሽ ከባድ ነውና ኦይሉ ይበቃኛል። እና ኦሊቫ ኦይል ያው ለፀጉራችን በጣም ወሳኝ ነው። በዚህ ቀንሼ ነው፣ በዚህ ጋር ስለቀነስኩኝ ከዚህ እጠቀማለሁ ማለት ነው። ኦሊቫ ኦይሉን ነው ማበዛኔ ብዛት እና ቫይታሚን ኢ ቢያንስ በትንሹ ነው የተጠቀምኩኝ። እኔ ቫይታሚን ይሄንን ነው የተጠቀምኩት። የፍሬ ነገር የምመስለው ማለት እሱ መጠቀም ትችላላችሁ። አሁን ከመታጠቢ በፊት ይሄንን ትንሽ ኮኮናት ኦይል ጨምር። ከመታጠቢ በፊት ይሄንን ሞቅ አድርጌ እጠቀማለሁ ማለት ነው። እንደዚህ ነው የምጠቀመው። እዚህ ውስጥ አድርጌ ውሃው እንዲያሞቀው ማለት ነው። ማንኛውም ቅባት ስንቀባ ብናሞቀው ጥሩ ነው። አብሶ ኦሊቭ ኦይል እነዚህ ሞቅ ተደርገው ቢቀቡ በቀላሉ ወደ ሰውነታችን ወደ ፀጉራችን የመግባት እድሉ ይኖረዋል ማለት ነው። እንግዲህ ቅባቴን እንደዚህ አሞቄ አዘጋጅቼዋለሁ ማለት ነው። አሁን ለብ ያለ ነው። ውስጡን እቀባዋለሁ። ከዛ ማሳጅ አደርገዋለሁ። በፈለኩ ሰዓት ታጠባለሁ ማለት ነው። ከፈለኩኝ ማታ ተቀብቼ ጠዋት መታጠብ እችላለሁ። 3 ሰዓት 4 ሰዓት እንደየጊዜያችን 1 ሰዓት ማቆይተን መታጠብ እንችላለን። ነገር ግን ተቀብተን ማለት ፀጉራችን ከመታጠባችን በፊት በደረቁ ባንታጠብ መልካም ነው። የሆነ ይሁን የምንጠቀመው ቅባት ተቀብተን የምንታጠብ ለፀጉራችን ጤንነት በጣም ይመረጣል ማለት ነው። ምክንያቱም አንደኛ በደረቁ ስንታጠብ አሁን ልንታጠብ ስንል እናበጥረዋለን። በምናበጥርበት ሰዓት ይደርቃል። አሁን እንደምታዩት ድርቅ ብሏል ማለት ነው። እና ነገር ግን ቢያንስ የተወሰነ በቃ ትንሽ ነገር ተቀብተን ብንታጠብ የተመረጠ ነው። በደረቋ እንታጠብ። ቅባቴን እቀባዋለሁ ማለት ነው። ውስጡን ያደረግኩ እየከፈልኩ
ውስጡንም ዛላውንም መቀባት ይኖርብናል ማለት ነው። ያው ትንሽ የኮኮናቱ ሽታ ሊከብድ ይችላል፣ ግን ለፀጉራችን ምርጥ ነው። በነገራችን ላይ እኔ ምስማማኝ እናንተን እስማማል ማለት ሳይሆን ሞክሩት። ለመበጣጠስ ለመነቃቀል በጣም አሪፍ ነው። እኔ ባለፈው አንድ ቪዲዮ የሰራሁላችኋል አቮካዶ፣ እንቁላል፣ ሙዝ አንድ ላይ አድርጌ የምጠቀመው ማለት ነው። እና በ15 ቀን ይሄንን በ15 ቀን ደግሞ ያንን እጠቀማለሁ ማለት ነው። ሞክሩት። ለእኔ ማለት ግዴታ ያው ለእኔ የምስማማኝ ለእናንተ ይስማማል ማለት አይደለም፣ ግን እንዲህ በደረቁ ከምንታጠብ በቃ ቢያንስ ኦሊቭ ኦይል ብቻውን ራሱ እንትን ብለን ተቀብተን ብንታጠብ የተመረጠ ነው ማለት ነው። ከዛ እንደዚህ አድርጌ ከተቀባው በኋላ ልክ ልታጠብ የሆነ ሰዓት ስቀረኝ ደግሞ እንትን እጠቀማለሁ። እንትን የሩዝ ውሃ ትንሽ አደርግበታለሁ ማለት ነው። ዛላውን ሁሉ ነው የሚቀባው ነኝ። ጫፍ ጫፉን መቀባት አለበት ማለት ነው። እንዳይሰነጠቅብን፣ እንዳይበጣጠስ፣ የስረኛው እንዳይነቀልብን። እንደዚህ ቆዳችን ላይ የምንቀባው ለህድገቱ እና እንዳይነቃቀልብን ስለዳን፣ ጫፍ ጫፉን ደግሞ የምንቀባ ቅባት ምንድነው እንዳይበጣጠስብን፣ ይሄ ዛላው ድርቅ እንዳይልብን። ለምን ዛላው ከደረቀ በምናበጥርበት ሰዓት ይበጣጠሳል ማለት ነው፣ ይያያዝብናል። እንደዚህ አድርጌ ቀስ እያልኩ ማሳጅ አደርገዋለሁ። ምንጊዜም ቅባት ተቀብተን ማሳጅ ብናደርግ በጣም ምርጥ ነው። አንደኛ ደማችን ይዘዋወርልናል። እንደዚህ አድርጌ አቆየዋለሁ ማለት ነው። ከዛ እንደዚህ አዘጋጅቼዋለሁ። ምንድነው የሩዝ ውሃ እንደዚህ አድርጌበት ልታጠብ አካባቢ እንትን እላለሁ ማለት ነው። ይሄንን በሌላ ቪዲዮ የምትፈልጉ ከሆነ ይሰራላችኋለሁ። እንደዚህ ተቀብቼ ፌስታል አድርጌበት አቆየዋለሁ። እንደዚሁም ብንቆይም ችግር የለም፣ ኖርማል ቅባት ስለሆነ። እና በተቻለ መጠን ፀጉራችን ስንታጠብ ሁሌ በደረቋ እንታጠብ። ከመታጠባችን በፊት የሆነ ቅባት እናደርግበት ይገባል። ከታጠብንም በኋላ ቅባት በጣም ሳይደርቅብን
ቅባት ልንቀባው ይገባል ማለት ነው። ከዛ ማሳጅ ማድረግ። እንግዲህ ውድ ጓደኞቼ ስለተከታተላችሁ አመሰግናለሁ። ሰላም ሁኑልኝ።